የትሮይ ፈረስና ሌሎች አጫጭር ታሪኮች ከደራሲ አሳምነው ባረጋ ጎዳና ክፍል 1 ትረካ። ጎዳና ፀሐይዋ ወደ ምዕራብ እያዘቀዘቀች ስለሆነ የሰው ጥላ ረጅም ሊሆን ጀምሯል። የተወለገ አየር ሽታ 4 ኪሎን አፍኗታል። ይህንን ባቧራ በመኪና ጢስ አፍንጫ በሚወጋ የቆሻሻ ሽታ የወፈረ አየር በትከሻው እየቀዘፈ ፍጥረት በየአቅጣጫው ይተማል። ወደ ላይ፣ ወደ ታች፣ ወደ ጎን ሰላች። ሁሉም ከእድሜው ተቀንሳ ልታልቅ ጥቂት ሰዓት የቀራትን ዕለት ለመሸኘት የሚጣደፍ ይመስላል። አካባቢው የራሱ የሆነ አደንቋሪ ሙዚቃ ፈጥሯል። አደባባዩም በመዞር ላይ ያለው ትልቅ የከተማ አውቶቡስ እንደ ስሙ አንበሳ የሆነ ይመስል በጎርናና ድምጽ ያገሳል። እዚያ ማዶ የቮልስዋገናቸውን መሪ በሁለት እጆቻቸው በጥንቃቄ ጠፍረው ይዘው የሚነዱት ሽማግሌ አንገታቸውን በመስኮት ብቅ አርገው ለጥቂት የሰዓታቸውን የታክሲ ሹፌር ግሩም የስድብ ቃላቶችን እየጮሁ ያወርዱበታል። ከደርዘን በላይ መኪና ፊቱ የተደረደረው የሚኒባስ ሹፌር ደግሞ ክላክሱን በክርኑ ተደግፎታል። ወዲህ ማዶ ሁለት የትራፊክ ፖሊሶች የብረት ፍሽካቸውን አፋቸው ላይ ሰክተው በቅብብል መልክ ያዜማሉ። ወያላዎቹ የማን ጩኸት ከማን እንደሚበልጥ ለመዳኘት በሚያስቸግር መልኩ ከ4 ኪሎ እስከ ስጋ ሜዳ ያሉትን የመንደር ስሞች ይዘረዝራሉ። ተንቀሳቃሽ ባንክ አገልግሎት የሚሰጡ ልጆች ከአዲስ መጪ ታክሲ እኩል እግሮቻቸውን በፍጥነት እየነዱ አገልግሎታቸውን ያስተዋውቃሉ። እዚያ ፎቅ ስር የቆመችው አጭር ኮረዳ ጓደኛዋ በነገራት ቀልድ በኃይለኛ ቀጭን ሹል ድምጽ ስትስቅ የሐውልቱ ሰዓት ላፍታ ሊሰራ ጀመረ። ጆሊባር አካባቢ ሰው ከመብዛቱ የተነሳ ቀጥ ብሎ የቆመ ይመስላል። የሰው ልጅ እንዲህ በብዛት ተሰብስቦ ሲታይ አያምርም። ሰው መሆኑ ይደበዝዝና ህዝብ መሆኑ ይጎላል። ድንገት አንድ ቡናማ ቀለም ጸጉር ያለው ከሲታ ጉስቁሉሻ ከሱ የባሰ ቆሻሻና ጎስቋላ የሆነ ትንሽ ልጅ ተከትሎ ከህዝቡ መሃል ወጣ። ልጁ 7 ወይም 8 ዓመት ቢሆነው ነው። ፊቱን አተኩሮ ላየው በትንሽ ልጅ መጠን የተሰራ የ60 ዓመት ሽማግሌ ይመስላል። ትላልቅ አይኖቹ ውስጥ አጫጭር ቀጫጭንና ቀይ ስሮች ተጋድመዋል። ግንባሩ ያለማቋረጥ ለብዙ ዘመን የታረሰ ጠባብ የእርሻ ማሳ ይመስላል። የቀይ አፈር ማሳ። ቀለሙም ማያስታውቅ ስስ ካኔቴራ ደረቱ አካባቢ ተነጥፏል። ከብዙ ጊዜ በፊት የበላቸው ሸንኮራዎችን ጥፍጣፊ የካኔቴራውን የፊት ክፍል በዝብርቅርቅ ስዕል አሽወርውሮታል። በድፍ ወፍሮ የጠነከረ ሱሪም አለው። በፈጣንና ትናንሽ እርምጃዎች የፒያሳን አቅጣጫ ያዘ። ውሻውም በፍቅርና ባዛኝ መልክ ይጠራዋል። ማሹ ማሹ ናንጂ። ውሻው ከአንድ ግንብ ስር ወድቆ ያገኘው ትልቅ ባዶ አጥንት ባፉ ይዞ ማስጨነቅ ጀምሯል። ልጁ በማስፈራራት አይነት ወደሱ ሲራመድ አጥንቱን ለቆ መንገዱ ገባ። ልጁ ውሻው ላይ እየተነጫነጨ መንገዱን ቀጠለ። እዚህ ስትል ከሰከሰ የፒያሳ ቆሼ ተጣርቶ ተደርስና ጦምን ተደፍተህ ታድራታለህ። ውሻው በጥፋተኛ ደንብ አንገቱን አቀርቅሮ ትንሹን ጌታውን ተከተለ። ፀሐይዋ ከአድማሱ ጀርባ ተሸሸገች። ልጁ ለራሱ ያኩተመተመ ይጣደፋል። አይ ዛሬ ምንም ሳንቀምስ ነው የሚነጋው። ያይ ጊዮርጊስ ለማኝ ሁሉ የፒያሳን ቆሼ ይሄን ሙልጭ አርጎ በልቶታል። እነሱ እኮ ጠንያሞች ናቸው። ለስላሳ ካርቶንም አይምሩም። እንደሱ የጎዳና ዳሪ የነበረች እናቱ በሳምባ በሽታ የዛሬ ዓመት ከሞተችበት ጀምሮ
ትንሿን ሆዱን ተሯሩጦ የመሙላት ከባድ ኃላፊነት ተጠቃሎ በትንሹ ትከሻው ላይ ተከምሯል። ሆዱ ሁሉ ጊዜ እናቱን ያስታውሰዋል። ይወዳት ነበር። የመጀመሪያ ፍቅሩ ነች፣ ምናልባትም የመጨረሻው። እሷ ሳትሞት ሕፃን ነበር፣ እሷ ስትሞት አረጀ። የወንድ ልጅ ምርጥ ጓደኛው እናቱ ነች ይባል የለ። የእናቱ ሞት በልጅነት አካሉ ውስጥ የተወው ሰፊና ጥልቅ ባዶ ቦታ ለሕፃን አእምሮ ትርጉም የለሽ በሆነ አንዳች ጥቁር ቀዝቃዛና የሚቀፍ ነገር ተሞልቷል። በትንሹ አእምሮ የእሱን እናት ለማያውቁ ሕፃናት ሁሉ ያዘን ነበር። ሕይወት ለሱ በእናት ጥልቅ ሰላማዊ ጸጥ ያለና ሞቃት ፍቅር የተጠለለች ደሴት ነበረች። እናቱ ትፈልገው ነበር። ስለዚህ ታፈቅረዋለች፣ ትጠብቀዋለችም። ያለ ግድግዳና ጣሪያ ለልጇ ቤት ልትሆን ጣረች። ይሳካላትም ነበር። ከሌሎች የጉስቁል ልጆች በተለየ መልክ ተንከባከበችው። ቀን የቄስ ተማሪ ሆኖ ፊደል ይቆጥራል። ወንዝ ወስዳ ታጥበዋለች። ፌርማታው ጀርባ በተጠቀጠቀጠ ድስት ውስጥ ወጥ ሰርታ ምግቡን ታበላዋለች። ማታ የነገስታትና የልዑላንን የጥንት ተረቶች እየነገረች ታስተኛዋለች። አይኖቹ በዙሪያው ሁሉ ጊዜ የሚካሄደውን ክፋት፣ ድህነት፣ ዝቅጠት እንዳያስተውል ትጋርደዋለች። የሚያጫውተው አንድ ትንሽ ቡችላ አገኘችለት። አብረው አደጉ። አይኖቹ እግሩ ስር ያለውን የሕይወት አተላ ሳይሆን ጠፈር ላይ ተንጠለጠሉ ደማቅ የምሽት ኮከቦች እያዩ ሲኖሩ እናቱ ሞተች። እናም አይኖቹ ወደ ታች አዩ። ይህን ጨካኝ በግለኝነት የታወረ ካልሰጡት የማይሰጥ ንፉግ ዓለም ብቻውን ሊጋፈጥ ግድ ሆነበት። መንገደኞቹ ራስ መኮንን ድልድይ ደርሰዋል። ውሻው ከረሃቡና ከድካሙ የተነሳ አፉን በሰፊው ከፍቶ ማለክለክ ጀምሯል። ልጁ ያባበለው እርምጃው እንዲያፋጥን ይነግረዋል። ማሹ አይዞ፣ ቆሼ ሳይጣራ ከደረስን ምናምን አላጣለም። እሺ ማሹ። ውሻው በጌታ የተስፋ ቃል እምብዛም የተጽናና አይመስልም። ድልድዩ ዳር ቆሞ ከስር የተጣለውን የተበታተነ ቆሻሻ በጎመጃ አይንቃኘው። እዚያ ታች በደንብ ያልተጋጠ የጎድን አጥንት ይታየዋል። በየት በኩል ይውረድ? ድንገት መለስ ቢል ትንሹ ጌታውን ካጠገቡ አጣው። ተደናግጦ ተገላመጠ። ልጁ አስፋልቱን አቋርጦ ከአንዲት መካከለኛ ዕድሜ ካላቸው ረጅም ደማም ሴት ጋር አንጋጦ ሲከራከራቸውና በአራት እግሮቹ እየተጣደፈ ሮጠ። ሴትዮዋ ከታክሲ ያወረዱትን አነስተኛ ሻንጣ የሚሸከምላቸው ቢፈልጉም ትንሹን ልጅ ግን አላመኑትም። ኧረ እባክህ አንተ ልጅ አሁን ይህን ተሸክሜ አፍንጮ በርች እየደርሳለሁ ነው የምትል? ተንኮ ነው የሚያክል እያሉ ያከላክሉታል። ግድ የለውትም ማዘር፣ እችለዋለሁ። ልብስ አይደል? ልጁ ደቃቃ ደረቱን ወደፊት እየነፋ ተናገረ። ኧረ እንኳን ይችን ሌላም መሬት የተቀመጠውን ሻንጣ በምንቀት አይነት በእግሩ ሲመታ ሴትዮዋ የግዳቸውም ፈገግ አሉ። አይሄ በልስኪ እኔ አሉ ደግነትና ርህራሄ በተመላ ድምፅ። ልጁ ግንባር ላይ ከሱና ከሻንጣው ክብደት ብዙ ጥፍ የሚልቅ የራስ መተማመን ተጽፎ አነበቡ። አሸክሙኝ ማዘር አለ። የሚጢጢ እጆቹን ጣቶች የሻንጣው ግራና ቀኝ ላይ አጣብቆ ሻንጣው ተነስቶ ትንሹ ሰው ራስ ላይ ተሰየመ። ቀኑን ሙሉ እምብርቱ ላይ ተቋጥሮ ሲያኝከው ያለውን ራብ በመጨረሻ ድል የሚነሳበት እድል በማግኘቱ የተደሰተው ልጅ ውሻውን አስቀድሞ መንገድ ጀመረ። ማሹ ሂድ፣ በድል አድራጊ ድምፅ ውሻው ላይ ጮኸ። ደስ ብሎታል። እርጥብ ላብ ግንባሩ ላይ መፍሰስ ጀምሯል። አፍንጮ በር እሱን ፈርቶ ወደ ኋላ የሚሸሽ ነው መሰለው። ሆዱ ያጉረመርማል። አፍንጮ በር የት ሄደ? እዚህ ጋር አልነበረም እንደ ሌላ ቀን? ቀደም ቀላል የነበረው ሻንጣ ውስጡ የነበረው ልብስ በመታት ወጥቶ በጥሬ ብረት እንደተጠቀጠቀ እስኪጠራጠር ድረስ ክብደቱ ጨምሯል።
የእርምጃው ርዝመት በየሰከንዱ እየቀነሰ ነው። ትንፋሹ ባፍንጫው በኩል ቀጭን ፉጨት እያሰማ ይወጣል። ውሻው ትንሹ ጌታውን በጭካኔ የሚያሰቃይበትን ሻንጣ ሊነክስ የሚዘል ይመስል አንጋጦ እያለከለከ ኋላው ይራመዳል። አሁን የሁለቱም ረሃብ ወደ ጽኑ ህመም ተቀይሯል። በጉዞው መጀመሪያ ከሴትዮዋ ቀድሞ ለመሮጥ የተጣደፈው ልጅ አሁን ላለመቆም ብቻ ነው የሚጥረው። ሴትዮዋ በዝግታ እርምጃ ከግርግሩ ይከተሉታል። ስላሸከሙ ተጸጽቷል። ሸክሙን ጭንቅላቱ ላይ ለማቆየት አካላቱን አክርሮ ወጥሮ በትልቅ ሰው ብርቱ ቁርጠኝነት ግን በጉስቋላው ትንሽ ልጅ አቅም ሲታገል እያስተዋሉ የሚረብሽ የጥፋተኝነት ስሜት ተሰማቸው። ማሙሽዬ በቃ ይቅርብ፣ ፍራንክ እንዲሁ ሰጣለሁ ቢሉትም አልሰማቸውም። ግዴሎትም ማዘር ትንሽ ፈጠን አለ። ተከተሉት። ሊያሳዝኑት አልፈለጉም። ማን ነው ስምህ? የተረበሸ ሐሳባቸውን ለማባረር ያህል ጠየቁት። አልመለሰላቸውም። ትንፋሹን መቆጠብ ነበረበት። በዝምታ በዝግታና በእንጥፍጣፊ ጉልበት አፍንጮ በረን አባረረ። አፍንጮ በረን ያዘው። በመጨረሻ ሴትዮዋ ቤት ደርሰው ሸክሙ ከጭንቅላቱ ላይ ሲወርድ ጭው ያለ ባዶነት ተሰማው። ቶሎ አለና በረንዳው ላይ ቁጭ አለ። ቤቱ ትልቅና ቆንጆ ነው። ግቢው በጥንቃቄ በተያያዙ አበቦችና አጥሮ በተከመከመ ለስላሳ አረንጓዴ ሳር አምሯል። የምሽቱ ጨለማ ግቢው በዳርና ዳር በተተከሉ መብራቶች ተገፏል። ቤተሰቡ የቤቷንም ቤት በየተራ እየሳመ ናፍቆቱን ይወጣል። አባወራው ባለቤቱ ስለመጡለት ተደስቶ አረ እስኪ አታልፏት ከመንገድ ደክማ መግባቷ እኮ ነው ይላል ወረፋውን ሳይለቅ። ከሰላምታው በኋላ ሴትዮዋ ትንሹን ልጅ ይዘው ወደ ሳሎን ገቡ። ቤተሰቡ መክሰስ በልቶ ቴሌቪዥን እየተመለከተ ነበር። የእናትየው መምጣት ቴሌቪዥኑን እንዲረሳ አድርጎታል። ከአባትየው ሌላ እድሜያቸው በ10ኛው ማለቂያ የደረሰ ሁለት ሴቶችና የእነሱ ታላቅ መሆኑ በግልጽ የሚታይ ጎረምሳ ሳሎን ውስጥ ፈንጠርጠር ብለው ተቀምጠዋል። የመጨረሻ ልጅ እንደሆነች ቅብጠቷ የሚናገርባት አንዲት ቆንጆ ልጃገረድ ከውጭ እየሮጠች ገባች። ሰውነቷ ላይ ልብስ አለ ብሎ ለማውራት አያስደፍርም። ሁሉም ተቀጣጥሎ ቢለካ ከግማሽ ሜትር ካለመብለጡም በላይ ሲበዛስስ ነው። ከሚሰውረው የሚያጎላው ይልቃል። እሷም እናቷ ስለመጡ ደስ ብሏታል። ማሚ እጆቿን ደረቷ ላይ ለጥፋ በጣቶቿ ወፍራም ምንጣፍ ላይ ተሽከረከረች። ቅብጠቷ የእውነት ስለሆነ ያምርባታል። እናቷን አቅፋ ሳመቻቸው። እኮ በይ ልቀቂኝ፣ ለመሆኑ በጨለማ ነው ቤት የሚገባው? አንተስ ዝም ትላታለህ? ወደ ባላቸው ዞረው ተቆጡ። ባልየው እኔን ተኝ በሚል አይነት ትከሻቸውን ሰበሰቡ። እዚህ የዱርዬ ፉከራ ዘፈን ነው ብላ እየጮኸች ከነጓደኞቿ የሰይጣን ዳንኪራ ከምትመታብኝ እዛ ጉዳዩን ጨርሳ። እናትየው ሳያስቡት የባላቸውን ቁጣ በልጃቸው ላይ በመቀስቀሳቸው ተደናግጠው ርዕሱን ሊቀይሩ ተጣደፉ። በሺ አሁን እንጂ ሰራተኛዋን በትንሽ ሳህን እራት አምጪ ቢያት አሉና ቀበጥ ልጃቸውን ላኩ። ለማን ነው? ጥግ ምንጣፉ ላይ ቁጭ ብሎ አይኖቹን ቴሌቪዥኑ ላይ የተከለውን ልጅ ስታይ ምንድነው ይሄ አለች ጎረምሳ የጠያየች መስል ዘላ። ልጁ ለልጅቷ መደንገጥ ምክንያት በመሆኑ ብርቱ ፍርሃት ተሰምቶት ተሸማቀቀ። በቀስታ ተነስቶ ግድግዳውን በጣቶቹ እየተደገፈ ወደ በሩ ሲያመራ ሴትዮዋ ተራምዶ አስቀመጡት። ተናደዋል። በትንሽ ድምጽ እንድትወጣ ነገሯት። የከንፈሯን ጥርዝ በማይስብ ፈገግታ ጨማዳ ሄደች። አባትየው በልጁ ላይ ለአፍታው ልብ ሲል ያዩት ሽምቅቅ ፍርሃት አስገርሟቸዋል። በትንሿ ልጃቸው ሁሉ ጊዜ ያፍራሉ። ሌሎቹን ልጆቻቸውን በጥብቅ ስርዓት አሳደጉ። የራሳቸው ሰብዕና ያላቸው፣ የሚወዱትን ለማግኘት የሚጠሉትን ለማራቅ የሚደፍሩ ልጆች፣ ራሳቸውን ውስጣቸው ባለው እንጂ በአካባቢያቸው ሚዛን የማይለኩ። ይህች ግን ተለየች።
በዚህ እድሜዋ ልታውቅ የማይገባትን ብዙ ነገር ታውቃለች። ልታውቅ የሚገባትን ደግሞ አታውቅም። ጓደኞቿ የሚወዱትን ትወዳለች፣ የሚጠሉትን ትጠላለች። ለደስታ፣ ለሐዘን፣ ለፍቅር፣ ለጥላቻ፣ ለሰው፣ ለውበት ያላት ትርጉም ከጓደኛዋ የተሰጣት ነው። የሷ የሆነ ምንም የላትም ከውበት በቀር። አብዛኛውን ጊዜ ውበት ሲጨመር አእምሮ ይቀንሳል። እግዚአብሔር ሁለቱን አስማምቶ መፍጠር ያዳግተው ይሆንን? እስኪ አሁን ይህን ትንሽ አሳዛኝ ልጅ ስታይ ልቧ በመራራት ፈንታ የሚደነግጥ ልጅ እንዴት ወለድኩ? እሷስ ምን አይነት እናት ሆና ልጅ ወልዳ ታሳድግ ይሆን ሲሉ አባትየው አሰቡ። አሁን 17 ዓመቷ ነው። ቀልጣፋ ነች። ብዙ የወንድ ጓደኞች አሏት። አንዱን ባለባበሱ ትወደዋለች፣ ሌላውን በቀልዱ፣ ያንን ደግሞ ቢመዘው ለማያልቅ ብሩ። እንትና አዘናጭ ነው መኪና ስላለው፣ ያንን ደግሞ መልኩ ቆንጆ ስለሆነ ሁሉንም የእውነት ታፈቅራቸዋለች። እኔን ሁሉ ሰልፍ አስገብታ ማስኬዱ ለሷ ቀላል ነው። የተካነች ተዋናይ ናት። በአንደኛው መኪና ተሳፍራ ሌላው ቀጠሮ ጋር ስትሄድ ፊቷ ላይ አንዳችም ማስመሰል አይታይም። ማታ ቤት ለአዳር ከመምጣቷ በቀር ልክ እንደዚህ ልጅ እሷም የጎዳና ላይ ተዳዳሪ ናት። ልጁ እራት መጥቶ ተሰጠው። ሩዝ በዱቄት ተጠቅልሎ የተጠበሰ ቡናማ ድብልብል ስጋ፣ ነጭ ለስላሳ የስንዴ ዳቦ፣ እንደ ወረቀት የሳሳ ጣፋጭ እንጀራ፣ ደቆ የተከተፈ ስጋ የበዛበት ቀይ ወጥ። ሲያሰቃየው የዋለው ረሃቡ ጓዙን ጠቅልሎ ጠፋ። ዳቦውን በትናንሽ እጆቹ ጨምድዶ ቆረሰና አፍ ውስጥ ሸሸገው።